ወስጉዲት እንዴት ናችሁ? ዛሬ ደግሞ ባበደ ቪዲዮ ተመልሰናል። ዛሬ ከትምህርት ነው። የሆነ የትምህርት ቤት ጓደኛዬ ዋልማርት ጊፍት ካርድ ሰጥቶናል። ሄደን ለዩቱባችን የሚሆን ያበደ እቃዎች እንገዛለን። ላይክ እና ሰብስክራይብ አድርጋችሁ ጀምሩ። አብራችሁ ተከታተሉ። ይመቻችሁ። ዮ ጋይስ አሁን ቦርሳችን አስቀምጠናል። ቀጥታ ወደዛ ንፋሱ አልተቻለም። ላይክ እና ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ። የጋይስ አሁን ወደ ውስጥ ገብተናል። እኛ የምንፈልገው ቦታ እዛ ጥግ ነው የሚገኘው። እዛለን የሚያስፈልገውን እቃዎች ቸክ አድርገን አብረን እንገዛለን። ከዛ ደግሞ ለቤትና አንቦክስ እናደርገዋለን። እዚህ አካባቢ ነው። አሁን እዚህ ጋር ብዙ እቃዎች አሉ። ታሌት ምናምን አለ። እዚህ ጋር ብዙ እቃዎች አሉ። እዚህ ጋር ጸዴ ላፕቶፕ አለ። ላፕቶፕ ምናምን አሉ የተለያየ አይነት። እኛ ግን ይህ የሚያስገዛ ብር አለ። ስለዚህ እኛ የያዝነው ብር የሚበቃ እቃ ገዝተን እንሄድና እንደዛው እናድርግ ይሻላል። ቤቱ ጸዴ እቃዎች ናሉ። ይሄ አለኝ። ኤልፎን መግዛት አሰብኩና ግን አለኝ፣ ሌላ አለኝ። በዛው ደግሞ እስቲ ዋጋዎቹ ላሳያችሁ። ይሄ ኤልፎን አሁን $19 ነው የሚሸጠው። ጋይስ ብራዘሪያ ወደ ውስጥ ወደዚህ ገብተዋል ማለት ነው። ናና እቀርጽሃለሁ ብሎኛል። እሱ እየቀረጽን እንደ ጸደ ቪዲዮዎች እንሰራለን። ላይክ እና ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ። ጋይስ ብራዘሪ ላስተዋውቃችሁ። ካሌብ ይባላል። ታላቅ ብራዘሪ ነው። ተዋወቁት። ቲክቶክ ቻናሉ እዚህ ጋር አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉት። እዚህ ጋር አይፎን ምናምን አሉ። ግን እኛ የያዝነው ብር ለዚህ አይሆን ሸርክ እናደርግና ጋር ከበር ምናምን አይፎን ምናምን አለ። እኔ የፈለኩት ስታንድ ነው የፈለኩት። አላ ስልካርት ምናምን እያደረገ ይዞ እንዴት ይለቁት የት እንደሚገኝ እኔ እንጃ። እዚህ ጋር ደግሞ የገመድ ሄድፎኖች ምናምን አሉ። እኛ የፈለግነው ዕቃ ሊገኝ አልቻለም። ጠቅላይ ሲገኝ ሽክስና ይህ ነገር ምንድን ነው? ቻርጅ ነው ወይም ፓወር ባንክ ልግዛ እንዴ? ስልክ ቻርጅ በቀጣይ ደግሞ ማለት ነው እንደዚህ አይነት ትልቅ ሞኒተር እንገዛለን። ጠብቁ እዚህ ቻናል ላይ። አሁን ባለፈው እዚህ ስመጣ አግኝቼ ነበር። ስታንድ አግኝቼ ነበር። ሞኒት እንዳትቀመጥ እዚህ ጋር ነው። እንደዚህ ወይም ነገራቸው ይሄ እንደዚህ አይተኩት የፈለገው እኮ ነገራቸውስ ያንተ ስታንድ እጂ ዘመናን ቭሎግ ምናምን ሰሰራ ጸደ ነው ይቀመጣሉ። እዚህ ጋር ማለት ነው ፎቶ አለ። ይሄ እንዴት ነው? ያኛ ዋጋው የተኛው ይሻላል? 8 ብር። ማይክም አለ 22 ማይክ አለ። ግን ላይትም አለ እዚህ ጋር ግን ይወድ ነው የረማ ነው። ቸክ እናደርጋለን።
ባለፈው እንደዚህ ገዝቼ ነበርና ይሄ በጣም ትንሽ ነው ሳይዝ እዚህ ጋር ግላስ ከሆነ የኛው አሪፍ ይመስለኛል። አዎ ይህን ያወጡልንና ግን ወዴት እያደረኩ ነው? ካሜራ ማለት በጣም ሰነፍ ነው። ይህ ስንገዛ ጸደይ ጽጌ ማለት ስለምንቀርጽ ያንቱን ያስፈልጋል። ይህ ተዘግተዋል። ያወጡልንና ከዛ ወይ አንቦክስ እናልባለን። ላይክ እና ሰብስክራይብ ግን ማድረግ እንዳትረሱ። ከምር ጸደይ ቪዲዮ ይህ ወልማርት ማለት ሙሉ ያመጣላችኋል። አሁን ቤታችን ገብተናል። የገዛ ነው ማይክ እና ስታንድ ነው። አሁን ከማይክ እንጀምራለን። ጸደይ ማይክ ነው። አንድ ብቻ ነው ያለው፣ የአንድ ነው። እዚህ ጋር ነው ኢንፎርሜሽን ምናምን አለ። በቻይኛ ነው የተጻፈው። ቻይኛ ማንበብ አንችልም። አሁን ቆይ ማይኩ ላሳያችሁ። አንድ ብቻ ነው ያለው። የእሳይ ደግሞ በቻርጅ ነው የሚሰራው። ይታያል። እዚህ ጋር እንትን አለ። ከአሁን በኋላ በማይክ ነው የምሰራው። ይሄ ጅማሬው ነው። ሌላም እንገዛለን። ይሄ ስልክ ላይ የሚገባው ነው። በዚህ ውስጥ ከፍተውና ከዚህ ጋር ኮኔክት ነው። እዚህ ጋር ደግሞ የሆነ ካርት አለ። እዚህ ጋር ቻርጀር ነው ያለው። እዚህ ጋር ቻርጀሩ አለ። ይሄ ደግሞ ምንድን ነው? ይሄ የሳምሰንግ ብቻ ነው። ቆይ ላሳያቸው ዙር። ይሄ ደግሞ እንዲት አድርገውና አይፎንም ላይ ይሆናል ማለት ነው። ሁለቱም ጸደይ ነው። ያውን ጨርሰናል። አሁን ወደ ዋናው ኦኬ። እዚህ ጋር ስታንዱ ምናምን የሚናገር እንትን ነው፣ ኢንፎርሜሽን ምናምን ነው። የሆነ ነገር ካለ ቸክ እናደርገዋለን። እዚህ ጋር ይሁን። አሁን ይህ ሙሉ ስታንድ ይሄ ነው። ይህም አለ። ይሄ በስልክ ነው። እዚህ ጋር ደግሞ 360 ምናምን ካሜራ ሲኖራችሁ እንደዚህ አይነት ማለት ነው። እዚህ ጋር ነው አለ። እዚህ ጋር ይታያቸዋል። በስልክም ይሆናል ከላይ አለ። በስልክ በካሜራ 360 የደሞ ፎቶ የሚያነሱበት ካሜራ አለ። ለአራት ይሆናል ማለት ነው። እኛ ስልክ ስለሆነ ከዚህ እንደው ይታጠፋል። እንደፈለግከው ታደርገዋለህ። እንዴት ይዘውና ሳባ ቢልባዲ ምናምን ትላለህ። አሁን ወደ ቀጣይ እዚህ ጋር ደግሞ የሆኑ እንትን ነገሮች አሉ። እንገጣጥመዋለን። እና የሚያስፈልገን ይሄ ነው። የስልክ ነው ይሄ።
መሰለኝ። ይህ እዚህ ጋር እንትን ይሆናል ይገጥማል። ኦኬ እንዴት ነው? በቃ እስቲ ቆይ ይሄ ይወልቃል መሰለኝ። እንዴት ነው የሚሆነው? ቆይ አስተካክዬው እመለሳለሁ። ያው ተስተካክለዋል። አሁን ለቪዲዮ ጸድ ይሆናል ማለት ነው። ይሄ ወደ ላይ ይሳባል። ስልክ ላይ እንድታስገባውና ከዛ ይጠብቃል ማለት ነው። ይሄ ይመስላል። ይሄ ካሜራ ምናምን ስንገዛ ይሆናል። የቀረ ነገር አለ መሰለኝ። አይ በቃ እስቲ ቆይ ምን ምን እቃዎች እንደሆኑ ቆይ ላሳያችሁ። ልክ እንደዚህ ነው የሚሆነው። አያምርም? አሁን ቭሎግ ምናምን ስንሰራ ካሜራማ ምናምን አያስፈልግም። ራሳችን እጃችን ላይ ይዘ ነው ጸዴ ነው። ዊት ካሜራ ሲይዝ ልክ እንደዚህ ነው የሚሆነው። ጸዴ በጣም ጸዴ እቃ ነው። የዛሬ ቪዲዮችን ይሄ ይመስል ነበር። ላይክ፣ ሼር፣ ሳብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ።